ከሰው መቀማት ይሆናል እንዴ በእነት አይሆንም በጣም ያሳዝናል በእውነት ታሪክ ያላወቀ ሰው ሊናገር ይችላል ምናልባት ተመልከት እቺ ሀገር ከጥንት ከመሰረቱ የኦሮሚያ ሀቅ ናት መጀመሪያ ሞት የተገኘባት ፊንፊኔ ናት እህዝብ ለማስታወት ስንት ቀሮ የታረደባት በአንድ ጉድጓድ 50-60 የተቀበሩባት ወይኔ እናቴ ምልልክም የእናቴን ጡት የቆረጠባት በወያኔ ዘመናትም በውሸት ማሰብላን ህዝብን የበዘበዙባት በኦሮሚያ መንግስት ጊዜ ነው በተሸለምንባት ደስ ብሎን ዘለን የጨፈንባት እስኪ አሁን ቆም ብለን እናስብበት ማንም ሰው እንዳይሞት አትከፋፈሉ እንሁ በገዳሽአቱ በሳሙና እጅ መታጠብ መፍትሄ ይሆናል እንደ ኮባስ ኡስታዙም ይቀጥ በዱዓ በሰላት ቄሱም ይቀጥ በጸሎት ያኔ መራመድ እንችላለን በአንድነት እንደናችሁ ሰላም ናችሁ ዘመዶችን ላሳውቃችሁ እኔ ኮሮና ነኝ አባቴ ኮቪድ-19 እናቴ ቫይረስ ወንድሜ ቻይቢ አጎቴ ሳባ አክስቴ ልብ ድካም ዜግነቴ ቻይና ሲያሶ መጨረስ እንዳልስባችሁ ከፈለጋችሁ ጥንቃቄ ማድረግ አለባችሁ እጃችሁን በሳሙና እሽት እያጋችሁ መታጠብ አለባችሁ መፍትሄ እስከምገኝላችሁ እንዳትወጡ ከቤታችሁ ባካችሁ ሳልና ትኩሳት ህመም ከተሰማችሁ በሚለው መደወል አለባችሁ